መቀሌ ያየሁት እንደዚህ ባይኔ ያየሁት ነገር ጉድ ነው። የጀስቲን ቢበርን ዩቲዩብ ቪዲዮ ከፍቼ ነው መሰለኝ እንስቶቹ ሲሉ ሰሚ ምንድን ያልሽው አሁን ያልሽው ከልብ ነው ማለት እንዲሁ ሲሉ ለኔ ነው ጋርድ ፖሊስ እነዚህ ይዟቸው እነሱ እኛን ለመንካት ሲታገሉ ምንድን ነው በምግባሪ ነው እግዚአብሔር እና ትዝ ይለኛል ሐውልቲ ነው የሚባለው እዛ መቀሌ ሐውልቲ ቦታ ስፍራ አለ የኮንሰርት ነው በቃ እዛ ነው የተዘጋጀው ጉድ ነው በቃ ብሮ ጉድ ነው ህዝቡ ጉድ ነው ልነግርህ አልችልም ሰላማዊት ነበረች ትግርኛ ዘፋኟ ሰላማዊት ነበረች ሌላ ፌመስ ሰዎች ዘፋኞች በጊዜው በጣም አሁንም ናቸው ግን በርግጥ በቃ ከነሱ ጋር የተጠራው እኔ ጋርድ ነበር ለብቼ አረቀልድ እግዚአብሔር መቀሌ ሰዎቹ ኦርጋናይዘሮች ሆና ያዘጋጁልኝ ለኔ ለግሌ ጋርድ አለ ለሽንት ልነሳ ምን የሚያል ሰውዬ ኮዋሌ ነው ምንድነው ይሄ ህይወት ያስብኛል ነው ግራ እኔ ህይወት ግራ ገብቶኝ ከሆቴላችን በቪየት ምናምን ጳጳ ጳጳ የተባለ ነው አዳራሽ የገባ ነው ጉድ እኮ ነው እና ተገርሜ በጣም በቃ ተራችን ደረሰ ሰላማዊት ከዘፈነች በኋላ መሰለኝ እኛ የገባ ነው አስፈራም ነበር ግን አረ አክኛ ሶስት ኮንካ አትፈራም ተሸፋፈነ እንጸልያለን መጀመሪያ ለሙድ ነው ከገባ አንድ ሰው ከገባ ገባ ነው ሁሌ እኔን የሚያስገቡኝ አንቺ ትንሽ ልብ ነው አንተ ብዬ እኔ ገባል ሶሎ ያገባሉ እኔ አሁን ከዘልካችሁ መድረክ ላይ ራሱ ማለት መድረክ ማይክስ ራሱ ይሄን መረፍሮ እኮ ይሄን ለስቃል መስፈኔ ሳስበው እሞታለሁ ነው ማለት አውቀዋለሁ ያለኝ ነገር እዚህ ደግሞ እንደዛ ሲል ይዝብኛ ያልኩኝ ብቻ እዛ ከስንቆ እኛ ያደረግነው ዳንሽ እንደነሽ የሚል ልብስ ሁሉ እናሰራለን የአበሻ ልብስ ነበር የምናደርገው ምናምን ሶስት ልጆች አሉ እኛ ነን ሶስት ልጆች ከፍ ብለን ስቴጅ ላይ ከስር የሆኑ ህዝብ የዩኒቨርሲቲ ተማሪዎች ምናምን ልነግር አልችልም በቃ መጥተዋሉ ህዝብ ነው ያለው ሴኩሪቲ አለ ፌዴራል አለ ምናምን ይከለከላሉ ደህና ነሽ እንዴት ነሽ ምናምን ፌሊክስም አለ ምናምን ይቃወጣል ከዛ ዘፈኑ አለቀ አንድ ዘፈን ያለ አለቀ አንድ ዘፈን አንድ አለና ነበር ስለ 5 ደቂቃ ያልቃል አለቀ ካለቀ በኋላ ህዝቡ ይደጋ እናቴቱ ጉዳል ማን ይደገም ፌሊክስ ግባ ከዛ ይደገም ዛለ እንትኑ ውስጥ መጥቶ ይደገም አንሲ ሰው ሁሉ በቃ ካልተደገመ አይሆንም አሉ ሰላማዊት ምናምን ልገባ እኮ ነው በፍጹም እነሱ ይድገሙ ከዛ በኋላ ያኔ ኢሞሽናል በቃ ስሜት የሆነም ሶስታችንም አልቻለም አለቀስካ አይ ቋጣረ መድረክ ላይ አላለቅስ ከዛ ፌሊክስ 5 ብር ሰጥቼ ነበር ብሎ እዚህ አስጀመረው ብቻ ይደገም ያለ እኛ በቃ ተደገመ እውነት ሆነ ማለት ነው መደገሙ ብሮ በጣም አስቴጅ ላይ ይደገም ማለት ሌላ ጉዳይ ነው ያ ሁሉ ህዝብ እና ድምፁ ልነግርሽ አልችልም ይደገም ሲባል እኔ እግዚአብሔር ያከበርኩ ነው ይመስለው በፍጹም አይደለም እንደው በጣም አቅልዬ ነው ወሮት ሚሊክራው ድምፅ እና እንዲህ ነው የምታያቸው ህዝቡን ሁሉ በቃ እንዲህ ያሉ ሰልች ነው ተገራኒ ይገባ እንዲህ ህዝብ እንዴት ነው ከዛ ተደጋ 5 ብር ሰጥቼ ደህና ነሽ እንዴት ነሽ አሁን ሲባል ከዛ አቤል አልቻለም መቆጣጠር አልቻለም ራሱ ዞር ስል አቤል ልብሱን አውልቆ ዘለለ ወደ ክራውድ ከስቴጁ ወደ መሬቱ ዘለለ ወደ ክራውዱ ወደ መሬቱ ሲዘል መሬት እዚህ ጋር አለ እዚህ ጋር አጥር አለ ፖሊሶች አሉ ከዛ በኋላ ክራውዱ አለ ነው ስዘል መሬት ላይ የምዘለው እነሱ ላይ የምዘለው እሺ ዘለለ ሰበሩት ሲዘል አየሁት ልብሱን አውልቋል ኧረ ዮኒዬ እኔ ወንድም አውልቄው እንዲህ ብዬ ዝልል ቶማስ ብቻ ቀረ ቶማስ እንዲል ቀረ እኔ ዘለልኩኝ ይባላል ማይክ ይዣለው በቃ ልነግርሽ አልችልም ከዛ ጠጋስን ነው ማለት ፌደራል ልጅ አለ አይደል ጠጋስን ህዝቡ እኔ ይለካል እንዴ ከዛስ ያጠረው ቢናድስ ሂድ እመቤት ነጡል ናድ ቢልስ በቃ የጀስቲን ቢበር ዩቲዩብ ቪዲዮ ከፍቼ ያየሁ ነው ናድ ሲል ፌዴራል ህዝቡ ግልብ እኔ ወንድምሽ ራቁቴ ራቁቴ በቃ ቲሸርት ሰጠን ለሰው ሰጠን ምናምን
ጉድ ተብሎ አንዷ ልጅ የቶማስ ቲሸርት አላወለቀውም ብላ ሆቴል ድረስ መታ ስጠኝ አለችው። በቃ በዚህ ልክ ክሬዚ ነበር ነገር በጣም ሌላ ጉዳይ ሊበላ ነበር። እኔ ቪዲዮ ሁሉ እኮ እናት ቲሸርት ሰጣት እንዴ እኔ ስወረውር ማለት ነው ቲሸርቴን ማለት ነው። ኧረ ሽሚያ ማለት በእርግጥ ሙዱ ነው የሚያስብልሽ እዛ ጋር ያለው ሙድ ነው የሚያስደርገው እንጂ ሲነጋ ምን ሆነ ነው ምናምን ማለታቸው ያቀር መሰለኝ። ለነዛ 3 ጉረምስ ምን ነው የጎረምሳ ቲሸርት ያለኝ? በጊዜው ግን በጣም ያበደ ነበር። እኔ ነገር አልችልም። እኔ በቃ መቀሌ ወደድኳት። በቃ በስመ አብ አልኩኝ። በቃ ያየሁት ነገር ደግሞ እነግራቸው ነበር እነ ቶሚ ምናምን ነገር በቃ አይቀርም የሆነ ጊዜ የሆነ ሰዎች ተሰብስበው እና እሱን ነገር ነው በቃ አየሁት። በቃ እንደዛ ከመፈጠሩ በፊት ነው የምንነግራቸው። እኔ ኑሮዬ እያወራሁ ነው የኖርኩት። እንዲሆናለሁ እያልኩኝ የሆንኩ ሰው ነኝ። እግዚአብሔር ይመስገን። ምን ብለህ ነበር? እኔ ምን ያልኩት አለ እኔ እንዳለ የምታየው ህይወቴ እንደዛ ነው። እኔ ሁሉም ነገር በቃ እኔ ሳይኮሎጂ እማራለሁ አልኩኝ 7ኛ ክፍል እያለሁ ነው እኔ ሆንኩኝ አዲስ ዩኒቨርሲቲ። በቃ ብቻ እግዚአብሔር ይረዳኛል። አወራለሁ። ያልተሳካልኝ ኳስ ተጫዋች ብቻ መሆኔ ነው።